ሄኖክ በመጽሐፉ ላይ የቅዱስ ሚካኤልን ክብር ሲናገር ልዩ የሆነውን ስም አምላክን በቅዱስ ሚካኤል እጅ ላይ ራሱ እግዚአብሔር እንደጻፈለት መስክሯል። ይህ ታላቅ ምስክርነት ነው። ሁሉም መላእክት ኤል የሚል ቃል መጨረሻ ላይ ያላቸው ገብር ብንል ኤል፣ ሩፋኤል፣ ኡራኤል ወይም ደግሞ ያህ የሚል ነገር ይኖራቸዋል። ሰላትያ ይላል ያህ ያለ ያህዌ የሚለውን የእግዚአብሔርን ስም ወይም ደግሞ ኤል የሚለውን ስም ተሸክመዋል። ቅዱስ ሚካኤል ግን ከመላእክት ሁሉ ተለይቶ ስመ አምላክ በእጁ ላይ የተቀረጸ ብቸኛ መልአክ ስለሆነ ምን አለ? ልዑል በጌትነት በኖረ ጊዜ ለቅዱሳን የገለጠው የመሐላ ራስ የሚሆን የክስቢኤል የስሙ ቁጥር ይህ ነው ይላል። ለማን የገለጠው? ለቅዱሳን የገለጠው የመሐላ ራስ ፍጻሜ የሆነውን ታላቁን ስም ክስቢኤል ብሎ ያነሳዋል። አምላክ ወሰብ አምላክም ሰውም ማለትም ነው ይላሉ ሊቃውንት፣ ወይም ካህሊ አምላክ ማለት ነውና የስሙ ቁጥር ይህ ነው ካለ በኋላ ስሙም ቤቃ ይባላል ይላል። ምን ይላል? ቤቃ ይባላል። በደንብ አስተውሉ። የመሐላ ራስ ማለት በኋላ ዘመን የእግዚአብሔር ልጅ ሰው ሆኖ የሚጠራበት ታላቅ የሥጋዌ ስም ነው ማለት ነው። ለዚህ ነው ሰላም ለዝክረ ስምከ ስመ መሐላ ዘኢየሱ ዘአንበረ ቅድመ እግዚአብሔር በአትሮንሱ እግዚአብሔር አስቀድሞ በዙፋኑ ላይ ያኖረው የማይከዳ የመሐላ ስም ለሆነ ለስም አጠራር ሰላምታ ይገባል ብላ ቤተ ክርስቲያናችን ኢየሱስ ክርስቶስን ታመሰግንበታለች። እግዚአብሔር ታላቅ ስም ነው ካለ በኋላ ስሙም ቤቃ ይባላል ይላል። ምን ይባላል? ህቡ ስም ነው። ቤ ማለት ሁለተኛ ፊደል ነው። አበገደ የእግዚአብሔር ስሙ አሌፍ ቤት ይባላል። ስለዚህ ቤ የሚለው ቤቃ የሚባለው ሁለተኛው አካል ወልድን ይወክላል። ቃ የሚለው ደግሞ ቃል ማለት ነው። በቀዳሚ ሀለው ቃል አስቀድሞ የነበረ ቃል ማለት ነው። ይሄ ሁለተኛው ስም ነው። ከዛ ምን ይላል? ያን የተሰወረውን ስም ግለጥላቸው ይላል። የተሰወረውን ስም ያውቁት ዘንድ ግለጥላቸው፣ የተሰወረውን ሁሉ ለሰው ልጆች ያሳዩ ዘንድ ከዚህ ስምና መሐላ የተነሳ እንዲንቀጠቀጡ በመሐላ ጊዜ የጠሩት ዘንድ ግለጥላቸው። ኃይለኛ ነው የጸና ነው ይላል። ይሄ ስም ምንድነው? ኃይለኛ ነው። አጋንንትን የሚያንቀጠቅጥ አጋንንትን የሚያርበተብት ነው። ለሰው የማይገለጠውን ምስጢር የገለጡ የወደቁት ሁሉ ከዚህ ስም የተነሳ ይንቀጠቀጡ ይፈሩ ዘንድ ካለ በኋላ ኃይለኛ ነው የጸና ነው ብሎ ይህን አካ የተባለውን ስም በቅዱስ ሚካኤል እጅ ላይ ያኖረው ይላል። በማን ላይ? ምን የሚለውን ስም? አካ የሚለውን ስም። አ ማለት አልፋ ማለት ነው። ምን ማለት ነው? አልፋ። አሁን ሚካኤል ስትሉ ምን የሚል ፊደል አለ? ከሚቀጥለው ካ አለ አይደለ? በደንብ አስተውሉ። ሚካኤል አራት ፊደሎች ናቸው። አካ የሚለው ደግሞ አ ማለት አልፋ ማለት ነው። አልፋ የተባለው ማን ነው? አብ ወልድ መንፈስ ቅዱስ ነው። ሊቃውንት አባቶቻችን አልፋ የሚለውን ሲያመሰጥሩት ሶስት ፊደል ነው። አ አለ፣ ሁለተኛ ላይ ል አለ፣ ሶስተኛ ላይ ምን አለ? ፋ የሚል ቃል አለ። አብ ስንል የመጀመሪያውን አካል የመጀመሪያ ፊደሉ ምንድን ነው? እግዚአብሔር አብን ስንጠራ ንገሩኛ። አ ነው አይደለ? አብ አ አለ አልፋ። ሁለተኛው አልፋ ወ ል ድ እስቲ በሉ ወልድ። ሁለተኛው ፊደሉ ምንድነው? ል የሚለውን ቃል ይዟል። አልፋ ከሚለው። ሶስተኛው አካል ደግሞ ምን ይባላል? መንፈስ ቅዱስ ይባላል። ስለዚህ ፈ የሚለው ከፈ እስከ ፎ ያለው አንድ ነገር ስለሆነ አልፋ ማለት አብን ወልድን መንፈስ ቅዱስን ይጠቁማል። ይህ ብቻ ሳይሆን ቀዳማዊ አምላክ መሆኑን ይጠቁማል። ጌታችን ለዮሐንስ ምን አለው? አነ ውእቱ አልፋ ወኦ፣ አልፋና ኦሜጋ ማንኛ አለው? እኔ ነኝ አለው። አያችሁ፣ ይሄን በጽላቱ ላይ ቤተ ክርስቲያን ትጽፋለች። በታቦተ ሕጉ ላይ ይሄ ስም ይጻፋል። አልፋን አልፋ ወኦ አልፋ። ተመልከቱ፣ አልፋ አስተውሉ። ካ የሚለው ቃል ካይ ማለት እንደ ዋዌ ነው፣ እና ማለት ነው። ምን ማለት ነው? ከመ እና የሚለው ቃል ይወጣዋል። የሚለው ቃል ደግሞ ኦሜጋ ማለት ነው። ምን ማለት ነው? ይሄ ማም ስም ነው። አልፋና ኦሜጋ ማ ብቻ ነው? አረ ንገሩኝ።
እግዚአብሔር ብቻ ነው። በደንብ አስተውሉ። አነ ቀዳማዊ ፊተኛው እኔ ነኝ፣ ወአነ ዳህራዊ ኋለኛውም እኔ ነኝ ብሎ ራሱ ክርስቶስ ለማን ነግሮታል? ለዮሐንስ ነግሮታል። ሞቼ ነበርሁ አለ፣ እነሆ አሁን ከዘላለም እስከ ዘላለም ድረስ ሕያው ነኝ ብሎ ስግው ቃል ክርስቶስ ለዮሐንስ እንደነገረው አልፋና ኦሜጋ ያለውን ምስጢር የያዘውን አካ የሚለውን ታላቁን ቅዱሱን ስሙን በቅዱስ ሚካኤል እጅ ላይ ቀረጸው። ክብር ለዚህ መልአክ ይሁን። በእውነት የእግዚአብሔርን ስም የተሸከመ ነው። እና ሄኖክ ምን ይላል? የዚህ ስም የተሰወሩ ምስጢሮቹ እነዚህ ናቸው ይላል። በስሙም ጸኑ፣ በዚህ ስም ሰማይ ጸና ይላል። ምን ጸና? ሰማይ ጸና። ይህ ስም አለ ዓለም ሳይፈጠር ነበረ ይላል። ዓለም ሳይፈጠር ዘመን ሳይቆጠር የነበረ ስም አምላክ ነው አካ የሚባለው። በዚህ ስም አለ ባህር ጸና ይላል። በዚህ ስም ፀሐይ፣ ጨረቃ፣ ከዋክብት መንገዳቸውን ይፈጽማሉ። በዚህ ስም ባህር ትንቀሳቀሳለች፣ ገደቧን አታልፍም። ምን በሚለው ስም? አካ በሚለው አልፋና ኦሜጋነቱን በሚናገረው በሚመሰክረው ኃያልና ገናና ስም ማለት ነው። ይህ ስም ተለይቶ ከመላእክት ወገን ለማን ብቻ ተሰጠ? ለቅዱስ ሚካኤል ብቻ ተሰጠ። ክብር ለዚህ መልአክ። በጣም ትልቅ ስም ነው። በጣም ትልቅ ስም ነው። እጅግ ያስደንቃል። ስለዚህ ቅዱስ ሚካኤል እጁን አነሳ ማለት የማንን ስም አነሳ ማለት ነው? የእግዚአብሔርን ስም አነሳ። ሁሉም መላእክት ቅድም እንዳልኩት ኤል 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 ይላል። ስሜ በእነሱ ላይ ስለሆነ ኃጢአት ብሰሩ ይቅር አይልምና አታስመርሩት ይላል። የቅዱስ ሚካኤል ግን ተለይቶ ሰማይና ምድርን ያጸና ቅድመ ዓለም የነበረ ዓለም የጸናበት ስም አምላክ መዳፉ ላይ የተቀረጸ ብቸኛ መልአክ ነው። ስሙ ራሱ ሚካኤል። እስቲ በሉ። አዎ ካ የሚል ቃል አለው። ተመልከቱ። አካ እና ሚካኤል። ማንም መልአክ ይሄንን ስም መሸከም አይችልም። በእኛ በቤተ ክርስቲያን ትልቅ ትምህርት አለ፣ ቀመረ ፊደል የሚባል። ቀመሩ አካም 91 ነው፣ ሚካኤልም ሲቀመር 91 ነው። ከሱ በቀር ይሄንን ስም ሊሸከም የሚችል ማንም መልአክ የለም። ራሱ ሚካኤል ስትሉት 4 ነገሮች በውስጡ ታወጣላችሁ። 4 ፊደሎች አሉ በእርግጥ። ነገር ግን ሰላም ሚበሉ እስቲ ታ ኤል። ሚ ማለት መኑ ማለት ነው፣ ማን ማለት ነው። አስተውሎ፣ ማን ማለት ነው። ካ ማለት ደግሞ ከመ እንደ ማለት ነው። ኤልስ ምን ማለት ነው? በአንድ ላይ አረ መልሱ ባካችሁ። እግዚአብሔር ማለት ነው። ስለዚህ ሚካኤል ማለት ማን እንደ እግዚአብሔር ማለት ነው። ለዚህ ነው ማን እንደ እግዚአብሔር ብቻ መባል አይምሰላቸው ኦርቶዶክሳውያን። ማን እንደ ልዑል፣ ማን እንደ እግዚአብሔር የሚለውን ስም መሸከሙ ከሌሎች መላእክት ሲለየው ነው። ምክንያቱም ሳጥናኤል በካደ ጊዜ እኔ ልዑል ነኝ፣ እኔ አምላክ ነኝ ብሎ በተገዳደረ ጊዜ እኔ በልዑል ራሴን እመስላለሁ ይላል ኢሳይያስ 14:14 ላይ ጥንተ ጠላት ሳጥናኤል እኔ ራሴን በልዑል እመስላለሁ፣ ግን አንተ እንጦርጦስ ትወርዳለህ ይለዋል። ገሃነም ትወርዳለህ። ስለዚህ እኔ በልዑል እመስላለሁ፣ እኔ ራሴን ከእግዚአብሔር ጋር አስተካክላለሁ ሚለው ሳጥናኤል ሲነሳ አይደለም ማን እንደ እግዚአብሔር ብሎ መነሳት የሚችለው ብቻ ነው? ሚካኤል ብቻ ነው። አያችሁ፣ እንደ ስሙ እስመ ስሙ ይመርሖ በግብሮ። እያንዳንዱ መልአክ የተሰጠውን ተልእኮ ያመለክታል። ሚካኤል ከመላእክት ወገን አስቀድሞ ማን እንደ እግዚአብሔር፣ ማን እንደ ልዑል፣ ልዑልን የሚመስል ማን ነው፣ እግዚአብሔርን የሚመስል ማን ነው፣ አንተ ሐሰተኛ ብሎ ሰይፉን መዞ የሚፋለመው ስለሆነ ምን የሚል ስም ተሰጠው? አረ ንገሩኝ። ሚካኤል ስም ተሰጠው። በጣም የሚገርም ነው። አካ የሚለው ስም ተጽፎበታል። እንደገና ስሙ ደግሞ ማን እንደ እግዚአብሔር ማለት